እንጀራ ደረቅ ምርት ማምረት እንጀራ እየጋገር እየተጠቀምን ነው ያለነው። ያው አሪፍ ነው። መንግስት ጥሩ ነገር አድርጎልናል። ከምን ምን ያነሳን መጀመሪያ ሸራ ወጥረን ነበር መንገድ ላይ የምንሰራው ያው በኮሪደር ልማት ምክንያት በጽዳት ምክንያት ከዛ ከሸራው ቦታ አንስቶ የተሻለ ነገር ይሄን ጥሩ ነገር አድርጎልናል። እሱ ባቀረበልን ባመቻቸልን ሲኦሲ ወስደን ስልጠና ማለት ነው ወስደን 5 ሆነን ተደራጅተን ብር ተበድረን ደረቅ ምርት እያመረትን ገና ጀማሪዎች ነን። አሁን ገና 6 ወር 7 ወር ቢሆነን ነው ከጀመርን ስራውን። ያው ገና ነው ግን ጥሩ ነው ያው ገና ዳዴ እያልን ስለሆነ ብዙ አብራርቼ ለመግለጽ ይከብደኛል። ያው ትግል ላይ ነው ያለነው ግን ጥሩ ነገር የተመቻቸልን ነገር አለ። ጥሩ ነገር ከምንም ነገር ቤት ውስጥ እንደዚህ ሰፊ ቤት ላይ የተመቻቸ ነገር ኖሮ መስራታችን ለኛ በጣም ደስተኛ ነው እና ያለው መልካም ነገር ይሄ ነው። ወረዳ 10 ነዋሪ ነኝ። የምሰራው ደግሞ ወረዳ 7 ነው ማለት ነው እና በዚህ ስራ ላይ ከሌላ ቦታ ነው በርግጥ ሰልጥኜ የመጣሁት ግን በዚህ ስራ ላይ ቡድን ሲገባ ደግሞ ተሻለ ደሞዝ የተቀጠርኩትና በዚህ ስራ ላይ በጣም እኔ ደስተኛ ነኝ የምሰራው። ለምን ወደፊት የራሴን ብከፍት ራሱ በጣም ነው አባላሉ እንጨትና ብረት ስራ ላይ ተሰማራ አዋጭነቱ አሪፍ ነው ለሚጠቀመው ሰው ማለት ነው። እሰራለሁ ብሎ የወጣው ሰው አዋጭነቱ አሪፍ ነው። 5 ሰራተኞች አሉ ከስሬ ላይ ማለት ነው። በቻልኩትን ሰርተው የገቡ ነው። ስራቸው ውጤታማ ናቸው ልጆቹም ማለት ነው። በሰዓታቸው ገብቶ በሰዓታቸው ነው የሚወጡት። በአነስተኛና ጥቃቅን ተደራጅተን በዚህ 2 ዓመት ውስጥ እየሰራን ያለነው ጥሩ ነው ማለት ከሞላ ጎደል ጎደሎ ነገር የለውም ማለት አይቻልም። ብዙ ነገር ይኖራሉ፣ ብዙ ነገር ይኖራሉ። ምንድነው እኛ ጋር ቦታ ሰጥተውናል። በአግባቡ እየሰራን እየተጠቀምን ነው። በስራችን ያሉ ብዙ ሰዎችም አሉ። ዛሬ አጋጣሚ ያው ስራ ስለሌለን የመጣችሁት እንጂ ከኛ ውጪ ከተደራጀናቸው ውጪ 4-5 ሰራተኞች በስራችን አሉ። ስለዚህ ብዙ ሰዎችን ታሳቢ አድርገን እየተንቀሳቀስን ያለን። ሞገስ ጌታሁን ይባላል። በሞገስ ሰብለ ብርሃኑ ደረቅ ምግብ ዝግጅት ሽርክና ማህበር ነው። ከ2007 ጀምሮ ነው የጀመርነው እና የተነሳ ነው እንግዲህ ከ15 ግብ ካፒታላችን ከ15 ጀምሮ ነው። የመጀመሪያ ሰራተኛ የነበረን ወደ 2 ሰራተኛ ነበረ፣ 1 ሴት 1 ወንድ ከአባሎቹ ጋር አባል 5 ነን። ከዛ ያው ቀስ በቀስ ስራችንን በማስፋፋት አሁን ባለንበት ሁኔታ ካፒታላችንን ማሳድገን ወደ 30 ቋሚ ያለን ጊዜያዊ ወደ 15 አለን። ከዛ ባለፈ እንግዲህ እያስፋፋን አንዳንድ ሁሉም ከኛ በቆይታ የራሳቸውንም በራሳቸው የጀመሩ አሉ። በዚህ ስራ ይህንንም ስራ ከዚህ ወጥተው ራሳቸውን ችለው በራሳቸው በስራቸው ቀጥረው የሚያሰሩ አሉ ከኛ ይወጡ። ስለዚህ ያው ወጣቶቹን በዛ መልኩ ስራቸውን በአግባቡ እንዲሰሩ አድርገን የራሳቸውንም አላማ እንዲኖራቸውና የወደፊት በራሳቸው እንዲሰሩ አድርገናል እና ለመንግስት የሚገባውን እንግዲህ በከፍተኛ መካከለኛ ግብር ከፋይና አስፈላጊውን መስፈርቶች አሟልተን ለዚህ ደረጃ ደርሰናል። ያው አሁንም ባለን ምንድነው ያው የቦታ ጥበት አለብን። ያው በዛው አጋጣሚ ማስፋፊያ ያው ታይቶ እንዲሰጠን በሚለው ላይ ያው ያመለከተን ነው። ፕሮፖዛልም ሰርተናል። በዛ መልኩ ነው እንግዲህ ያለው ባጭሩ። አመሰግናለሁ። እኔ ታደለ ደገፋ እባላለሁ። የወረዳ ንፋስ ስልክ ክፍለ ከተማ ወረዳ 7 ኢንተርፕራይዝ እና ተሰማርቼ ያለሁበት ልብስ ስፌት ነው።
የልብስ ስፌት ነው። እነዚህ ልብስ ስፌቶች ቢያንስ ወደ 20 ሰራተኛ ነው እስሬ ላይ ቀጥሬ እያሰራሁ ያለሁት ማለት ነው። እና ብዙ የስራ ዕድልና ከስራ ያሉት ቢያንስ ወደ 20 ሰራተኞች እኔ ስር ተቀጥሮ እየሰሩ ነው ማለት ነው። ባለው በመንግስት ባመቻቸን በቦታ ሽል በማግኘት ይህንን እድል ተጠምቀን እየሰራ መሆኑን ላሳውቅ እወዳለሁ። ስሜ ሰለሞን ግርማ እባላለሁ። የዚህ ወረዳ ነዋሪ ነኝ እና በነፋስ ስልክ ላፍቶ ወረዳ ተደራጅቼ በዚህ በወረዳ 7 ላይ ሼድ አግኝቻለሁ። 5 አባወራ ግን አንዱ እኔ ነኝ፣ አንዱ እሱ ነው፣ አንዱ ሌሎችም አሉ። እንደገና እንደ ነፋስ ስልክ ላፍቶ ወረዳው ምን ያደረገላችሁ ነው የሚለው ማለት ነው። እንደ ነፋስ ስልክ ላፍቶ ወረዳ 7ን የሚያክል የለም። ለምን አንዳንድ አመራሮቹ ቀና ናቸው። የምንፈልገውን ነገር እርዳታ ያደርጉልናል፣ የሚደረገው ያደርጉልናል።